የአምናን ቤተሰቦች በድጋሚ ሀዘን ውስጥ ገብተዋል። በድራማው ላይ ዲና እንደታገተች ታውቃላችሁ። የአምናን ቤተሰቦችም ጊዜ ሳይባክንባቸው ነበር እሷ እንደጠፋችና ከዚህ በኋላ ምን ማድረግ እንዳለባቸው ግራ ይገባቸው። አምናን ወዲያውኑ ለፖሊስ ያመለክታል። ሌላም የራሱ ሰዎችን እየላከ ነገሩ እንዲያጣሩ ለማድረግ ቢሞክርም አንዳችን ፍንጭ ሳያገኙ እንደተመለሱ ይረዳል። ምን ማድረግ እንዳለበትም አያል። በስተመጨረሻ የስልክ ጥሪ በአጋጣሚ ደርሰውና ዲናን እንዳወራትና ሰዎችም አብረዋት እንዳሉ ወዲያው የሚፈልጉትን ነገር ከነገሩት በኋላ አምናን ቀጥ ብሎ ተረጋግቶ ሲያስብ እንደነበር ተመልክታችኋል። ድራማውም ያለቀው እዛ ላይ ነው። ከዛስ ምን ሊፈጠር ይችላል? በዚሁ ቪዲዮ ልንገራችሁ። የመጀመሪያው ነገር እንግዲህ አምናን የተረዳው ነገር ቢኖር ልጅቷን ያገቷት እሱ የሆነ የሚፈልጉት ነገር እንዳለ ስለሆነ ነው። ሲፈን ያቀደችው የመጀመሪያ እቅዷና ወይም ደግሞ ጥያቄዋ የነበረው የድርጅቱን ግማሹን ንብረት እንደምትፈልግ ወይንም ደግሞ በራሷ ስም እንዲሆንላት ነው። ይህንን ደግሞ እሷም የዋዛ አልነበረችምና በሌላ ሰው ነበር ይሄ ነገር ለአምናን እንዲነገረው የተደረገው። ምንም ቢሆን አምናን ከተስማማ በኋላ ነገር ግን የድርጅቱ ግማሽ ፐርሰንት በሌላ በማይታወቅ ሰው የሚተዳደር እንደሆነና ቀጣዩን የምናየው ሆናል። ነገር ግን ከዛ በፊት ምን ተፈጠረ? እዛ ቤት ውስጥ አብዛኞቹ ሰዎች የመጡት ለበቀል ነው። ሜርሲና ሲፈን ዋናዎቹ ናቸው። ሲፈን ታዲያ ነገሮችን እያደረገች እየሄደችበት ባለ ሰዓት እንግዲህ ለእናቷ ሞት በቀል እየፈለገች እንደሆነ ብቻ ነው የምትረዳው። ነገሩ ግን ሜርሲ ለምን አብራት እያገዘቻት እንደሆነ አልተረዳችም። ሜርሲ ከሷ ምንም የሚደበቅ ነገር እንደሌለ አይተናል። ምን ያህል አደገኛ እንደሆነችም ጭምር። ልጅቷንም ዲና ያገተቻት ሜርሲ ወዲያውኑ ሲፈን እንደሆነች ትረዳና እሷ ምንም እንደማትደብቅና ማገቷ እንደውም ለሷ ጥሩ እንደሆነ ደስ እንዳላትም ጭምር አውቃ ለሲፈን ትነግራታለች። ሲፈን ግን እንድታምንላት ብቻ ስለፈለገች ነው ሜርሲ ያን እንድታደርግ ያደረገችው። ሜርሲና ሲፈን ጓደኛሞች ሆነዋል ለጊዜው እንጂ ሁለቱም ተንኮለኛና ከዳተኛ ስለሆኑ እርስ በእርሳቸው ራሱ መጠፋፋቸው የማይቀር ነው። ለምሳሌ ሜርሲ አሁን እንድትረዳትና ሁለቱም ከአንድ ወገን ሆነው ያንን ቤተሰብ መጉዳት ስለሚፈልጉ ነው ሜርሲ ሲፈንን ጓደኛዋ ያደረገቻት። በኋላ ላይ ግን የምትፈልገውን ነገር ካገኘች በኋላ እሷንም ልታጠፋት ትችላለች። ሜርሲ ከዚህ በፊት ስለ ቤተሰቦቿ እያጣሩ እንደሆነ ከራሷ ሰዎች ተደውለው ከውጭ ይነገራታል። ማነው ስለ እኔም ማጣራት የፈለገው ብላም ስታስብ እዛው ቤት ውስጥ እያስተዳደረች ያለችዋ ሴትየዋ መሆኗንም ስትደርስበት በጣም ጥሩ፣ አንቺንም በቅርብ ጊዜ ውስጥ አጠፋሻለሁ፣ ስለ እኔ የሆነ ነገር ሳትደርሽብኝማ አንቺን ቀድሜ ማጥፋት አለብኝ ብላ ትወስናለች። በሌላ ሲፈን ደግሞ ከዚህ በፊት ያቀደችውን እቅድ አሁን ገንዘብ ስላገኘች ብቻ ማሳካት እንደምትችል ወዲያውኑ ተረድታለች። እሷ ቀለል ባለ መልኩ ማድረግ አትችልም። እዛ ለምሳሌ ዲናን የሚያግቷት ሰዎች በጣም ብዙ ገንዘብ ስለሚፈልጉና ስራቸውንም በጥንቃቄ ስለሚሰሩ ወይንም ደግሞ ምንም አይነት መረጃ ምንም አይነት ምንጭ እንዳይገኝ አድርገው ነው ልጅቷን ያገቷት። ለዛም ነበር 500,000 ብሩን ሙስጠፋ ወዲያውኑ የሰጣት። ሙስጠፋ ጥያቄ ጠይቋት ነበር። ብር እኔ ጋር አለሽ፣ መስራት የምትፈልጊው ነገር ካለ ይሄን ብር አሁን መስራት ትችይበታለሽ ብሎ ይነግራታል። ወዲያውኑ ሲፈን ነገሩ አቅዳበት የነበረውን ዲናን ማገትና እስካሁን ድረስ እየተሰራበት ያለውን የዛን ድርጅት ግማሽ ፐርሰንት ወደ እሷ ስም እንደሚያዞሩት ታቅዳለች። ነገሩ ግን የዋዛ አልነበረም። እሷ በራሷ ስም በትክክለኛ ስሟ ሳይሆን የምታስደረገው ብቻ ሌላ ሰው ውክልና እንዲያስተዳድረው መስጠት ነው። ወዲያውኑ ዲና አንድ ቀን ሳያድር ነበር የታገተችው። ለዛ ቤተሰብ ተነግሯቸዋል። ሁሉም ደንግጠዋል። ለምን እንደጠፋች ማን እንዳገታት ምንም ነገር አልሰሙም። ለፖሊስም ቢያሳውቁ ፖሊስ እስካሁን ምንም ፍንጭና መረጃ እንዳላገኘ ሰምተዋል። ይህን እያደረጉ ባሉበት ሰዓት ላይ ቤተሰቡ አንድ ጥርጣሬ ላይ ይደርሳል። ይህንን ነገር ያደረጉት በእኔ በኩል ያሉ ሰዎች ነው ብላለች። አምነን እየቆየ የገባው ነገር ቢኖር እናቱ ብዙ የደበቀችው ነገር እንዳለ ነው። ይህ ሁሉ ጠላቶች እኔን የከበቡኝ ለምንድን ነው? ምንድነው ችግራቸው? ድርጅቱስ የዚህን ያክል ለነሱ ያስፈልጋቸው ለምንድን ነው የሚለው ነገር ግራ ገብቶታል።
አምነን ከዚህ በኋላ ቆርጦ መነሳት አለበት። ብዙ ጠላቶች አሉት። ከእናቱም ገና ያልሰማው ብዙ ምስጢሮች እንዳሉ ስለተረዳ ያንን ሁሉ በደንብ መፈተሽ ይኖርበታል። ካልሆነ ግን አወዳደቁ የከፋ ነው የሚሆነው። አሁን የማያውቃቸው ሰዎች በስልክ ከሱ ንብረት እንደሚፈልጉም ደውለው ነግረውታል። ያንን ደግሞ በቀላሉ ሊያደርገው አይችልም። ነገር ግን ታናሽ እህቱን ማዳን ስላለበት እነሱ አድርግ ያሉትን ነገር በሙሉ አድርጎ እህቱ እንድትመለስለት ይፈልጋሉ። አሁን ላይ ሲፈን ግን ያንን ነገር እያሰበች አይደለም። ሙስጠፋም እየተከራከሩ ያሉት ከሷ ጋር ልጅቷን አግቻት እንጂ ገንዘብሽን ወይም የምትፈልጊውን ነገር አገኘሽ በኋላ ልጅቷን ማጥፋት አይጠበቅብሽም፣ ማገት ብቻ። ከዛ በኋላ ልጅቷን ለቤተሰቦቿ መመለስ ይኖርብሻል። እንደዛ ማድረግ እንጂ በቀሉን ወደ ኋላ ተይው። አንዴ ከዚህ በፊት ያጣነውን አጥተናል፣ ወደፊት የሚመጣውን ማግኘት ይኖርብናል እያላት ነው። ሙስጠፋም እንግዲህ እያላት ያለው ልጅቷን ሳትገያት በሰላም ወደ ቤተሰቦቿ መመለስ ይኖርብሻል የምትፈልጊውን ነገር ካገኘሽ በኋላ። ሲፈን ግን ከዚህ በፊት እንዳለችው እዚህ ቤት ውስጥ ያሉትን ሰዎች በሙሉ እበቀላቸዋለሁ እያለች ነበር። ለዛም ደግሞ አንዷን ተጠቂ ማድረግ የፈለገችው እዛው ልጅቷን አጠፋታለሁ ስትል ያንን ማለቷ ነው። በዛው በቀሌን አስተላልፍባቸዋለሁ የምፈልገውን ነገር ከሰጡኝ በኋላ እንኳን ብላለች።